እርሶ ጋጋ ኮፍያ ያረጉት እሺ አመሰግናለሁ እግዚአብሔር ተመስገን ይሄን ጊዜ ሐሳብን በማሳብሳብና ይሄን ማሳዋትነት አርጋችሁ ግዛችሁ ማሳዋትነት አርጋችሁ እኛን እኔ ሳብሳባ አርጋችሁ አንተ ትማጥናለህ ጥሩ ሰው ነህ ህብረተሰቡ ይቀበላል ብላችሁ እዚህ ፊታችሁ ላይ ቆም መርጣችሁኝ ይሄን ሐሳብ እንዲሰጥ ስለፈቀዳችሁልኝ እግዚአብሔር ተመስገን አመሰግናለሁ ምንድነው ሐሳብ ከፍት አለ ሶቅራጣስ ስለዚህ እኔ እዚህ ፊታችሁ ቆሜ የምናገረው በመፍትሄ ይጠቅማል ነው ባንዳግም ምንም ችግር የለም ግን አንድ ሐሳብ አለ አንድ ነብር አለ ነብሩ ጭራ አለ ከሰውየው ጋር ጋጥሞ ጭራ ለማያዝ ፈለገ ሰውየው ሻታት ብሎ ጭራ ያዘ ኢማጂን በዛ ጊዜ ነብሩ ምን ያደርጋል ሰውየው ለመዋጣት ይፈልጋል ከዛ ሰውየው ማሸ ናጋ ሰውየው አላቀሰ ቅናት ያዘ ምክንያቱም ጭራ ከለቀቀ ነብሩ ይባላኛል ሰውየው በዚህ ሁኔታ ሲቀጥል አንድ ሰው ባጠገቡ ሲያልፍ ያያል እባክህ አንተ ሰውዬ አንድ ጊዜ ሽንተን ልሻና ቅማት ያዘኝ የነብሩ ጭራ አንድ ጊዜ ያዝልኝ አለ ያ ሰውዬ ጭራ ያዘ ያ ፋቲላክ ብለው አለዳ ምን ለማለት ፈልጌ ነው ያሱን የማስ ስፖርት ለማጠናከር ያሳጣውት ነው አመሰግናለሁ